እንደምከረማችሁ ውድ የቻናላችን ተከታታዮች፣ ይህ በመርሳ ከተማ አስተዳደር የመንግስት ኮሚኒኬሽን እየተዘጋጀ የሚቀርብላችሁ የኢትዮ ፕሮግራም ነው። በዛሬው ፕሮግራማችን ሰሞነኛ ዜናዎችን ወደ እናንተ እናቀርባለን። በመጀመሪያም አርዕስተ ዜናዎቹ ሀገር እንደ ሀገር እንድትቆም ሰላም እንዲሰፍንና ሁለንተናዊ ብልጽግና እንዲረጋገጥ ግብር ያለው ሚና እጅግ ከፍተኛ ነው። ከንቲባ መሐመድ ያሲን ወደ ከተማዋ የተመለሱ አራቱን የገጠር ቀበሌዎች ጋር መከናወን ስለሚገባቸው አሰራሮች ዓላማ ያደረገ የምክክር መድረክ ተካሄደ። ሀገር እንደ ሀገር እንድትቆም ሰላም እንዲሰፍንና ሁለንተናዊ ብልጽግና እንዲረጋገጥ ግብር ያለው ሚና እጅግ ከፍተኛ ነው። ከንቲባ መሐመድ ያሲን በሰሜን ወሎ ዞን በመርሳ ከተማ አስተዳደር ገቢዎች ጽሕፈት ቤት አዘጋጅነት ግብሬን ደስ ብሎኝ እከፍላለሁ በሚል መሪ ቃል ግብር ከፋዩን ህብረተሰብ አጋርና ባለድርሻ አካላትን ያሳተፈ የ2018 በጀት ዓመት የታክስ ንቅናቄ ማጠቃለያ መድረክ ተካሂዷል። የመርሳ ከተማ አስተዳደር ገቢዎች ጽሕፈት ቤት ኃላፊ አቶ መለሰ ወልደየስ የተቋሙን የ2017 በጀት ዓመት የገቢ አፈጻጸም፣ የ2018 ግማሽ ዓመት የገቢ አፈጻጸም እና ሌሎች የስራ እንቅስቃሴዎችን እንዲሁም አዲሱን የግብር አዋጅ የሚያስቃኝ ሰነድ በከተማዋ ከተሰሩ ልማቶች ጋር በማናበብ በሰፊ ማብራሪያ አቅርበዋል። በመድረኩ ተሳታፊዎች ግብር መክፈል የዜግነት ግዴታ መሆኑን ገልጸው በከተማዋ ገቢ ሊያስገኙ የሚችሉ ስራ ያቆሙ ጸጋዎችን ወደ ስራ ማስገባት የግድ ይላልን ብለዋል። ተሳታፊዎቹ አክለውም ከተማዋ ለንግዱ ማህበረሰብ የማይመቹ ጉድለቶችን ማስተካከልና ህገወጥነትን ለማምከን በቂ እርምጃዎች መወሰድ አለባቸውም ተብሏል። እንደ ተሳታፊዎቹ አስተያየት ብልሹ አሰራርን የሚያባብሱ አሰራሮች እንዲወገዱና የከተማዋን ገጽታ የሚያበላሹ ህገወጥ ደላሎች መንግስት የማያዳግም እርምጃ እንዲወስድ ጠይቀዋል። በከተማዋ የሚከናወን ግብይት ስርዓት በንግዱ ህጉ መሰረት በቂ ክትትልና ቁጥጥር ተደርጎበት የኑሮ ውድነት እንዳይባባስ የማያቋርጥ ስራ እንዲሰራ ተሳታፊዎቹ ጠይቀዋል። በመርሃ ግብሩ ተገኝተው መድረኩን በንግግር የከፈቱት እና የመሩት ከንቲባ መሐመድ ያሲን ሀገር እንደ ሀገር እንድትቆም ሰላም እንዲሰፍንና ሁለንተናዊ ብልጽግና እንዲረጋገጥ ያለው ሚና እጅግ ከፍተኛ ነው ብለዋል። እንደ ከንቲባው ገለጻ ለከተማዋ ሁለንተናዊ ልማት ወቅቱን ጠብቀው ግብራቸውን ለሚከፍሉ ግብር ከፋዮች ምስጋናቸውን በማቅረብ ግብርን በወቅቱ ተሰብስቦ ህዝብን የልማት ተቋዳሽ ማድረግ የጠንካራ መንግስት መገለጫ ነው። ለዚህም ከተማችን ተሰርተው ጥቅም ላይ የዋሉ ልማቶች ምስክር ናቸው ብለዋል። አቶ መሐመድ ያክለውም እንደ ከተማ ምቹ ሁኔታዎችን ለመፍጠር ዘርፈ ብዙ ስራዎች የተሰሩ መሆናቸውን ጠቁመው የሚስተዋሉ ጉድለቶች ላይ ማስተካከያ ለመውሰድ ከንግዱ ማህበረሰብ ጋር ተናበን እንጓዛለን ብለዋል። በመድረኩ የተገኙት የሰሜን ወሎ ዞን የመሬት መምሪያ ኃላፊ አቶ አዲሱ ሲሳይ ትውልድንና ሀገርን ለማስቀጠል ልማትን በመገንባት ዜጎች ሁለንተናዊ ተጠቃሚነትን ለማረጋገጥ ግብር ከፋዮች ግብራቸውን ወቅቱን ጠብቀው መክፈል አለባቸው ተብሏል። ህገወጥ ስግብግብ ነጋዴዎች ላይ በጥናት ላይ የተመሰረተ የተግባር እርምጃ ይወሰዳል፣ ህብረተሰቡም ለዚህ ተባባሪ መሆን ይገባል ብለዋል። ለከተማዋ ምስጉን ግብር ከፋዮችና በዘርፉ ጉልህ አስተዋጽኦ ለነበራቸው ባለድርሻ አካላት የእውቅና ሰርተፊኬት ተበርክቷል። ወደ ከተማዋ የተመለሱ አራቱ የገጠር ቀበሌዎች ጋር መከናወን ስለሚገባቸው አሰራሮች ዓላማ ያደረገ የምክክር መድረክ ተካሄደ። በሰሜን ወሎ ዞን ወደ መርሳ ከተማ የተካለሉ አራቱ የገጠር ቀበሌዎች ጋር መከናወን ስለሚገባቸው አሰራሮች ዓላማ ያደረገ የምክክር መድረክ በመርሳ ከተማ ተካሂዷል። ቀበሌዎቹ ወጥ የሆነ አገልግሎት ለመስጠት እንዲሁም ግልጽ አሰራር ለመዘርጋት ዓላማ ያደረገ መድረክ መሆኑን የከንቲባ ጽሕፈት ቤት ኃላፊ አቶ ያሲን መሐመድ ለውይይት መነሻ ሀሳብ አቅርበዋል። ህብረተሰቡን ከእንግልት ለመታደግና አወዛጋቢ ነገሮች እንዳይፈጠሩ ወረዳውና ከተማው ያላከናወናቸውን ስራዎች ቀድመው ቢጨርሱ በጀት መዋቅርና አሰራር ያልተዘረጋላቸው ቅድመ ሁኔታዎች እስከ ሰኔ 30 2018 ዓ.ም በሀብሩ ወረዳ ቢቆዩና ከሐምሌ 1 2018 ዓ.ም ጀምሮ ሙሉ አሰራሩና ግንኙነቱ በከተማው በቋሚነት ቢመራ የሚል አስተያየት ከተሳታፊዎቹ ተነስቷል። መድረኩን የመሩት የመርሳ ከተማ አስተዳደር ከንቲባ አቶ መሐመድ ያሲን ቀበሌዎችን ወደ ከተማ የመመለስ ስራ መከናወኑን አውስተው አሁን ላይ ለቀበሌዎች ግልጽ አሰራር በመዘርጋት የተጓደሉ አደረጃጀቶችን በማሟላት በቂ የመረጃ ልውውጥ ስራዎችን በማከናወን ወጥነት ያለው አገልግሎት ለመስጠት ታሳቢ እንደሚደረግም ገልጸዋል። አቶ መሐመድ አክለውም እስከ ሰኔ 30 2018 ዓ.ም ያለው ጊዜ የሽግግር ጊዜ እንደሆነና ቀበሌዎችን በአዲስ በጀት ዓመት በተሟላ መንገድ በማካተት ወደ ተግባር ለማስገባት ሁለንተናዊ ዝግጅት የሚደረግበትም ነው ብለዋል። እንደ አቶ መሐመድ ገለጻ ሁሉም አካል በየስራ ዘርፎቹ ጊዜውን ሳያባክን ከሚመለከተው አጋር አካል በመነጋገርና ግንኙነት በማድረግ ህጋዊ አሰራርን የተከተለ ቅድመ ዝግጅት ማጠናቀቅ አለበትም ብለዋል። የሀብሩ ወረዳ ዋና አስተዳዳሪ በበኩላቸው በተሟላ መንገድ ቀበሌዎችን ለመመለስና በቂ አገልግሎት ለመስጠት በሰነድ የታጀበና የጋራ የተደረገ ቅድመ ሁኔታዎች መኖር እንዳለባቸው ጠቁመው ህብረተሰቡ በአገልግሎት እንዳይጉላላ ሁሉም ሀብቶች በተጠና በሰነድ ተዘጋጅቶ በሚመለከታቸው አካላት
ርክክብ ተደርጎ ምቹ ሁኔታ መፍጠር አለበትም ብለዋል። የሰሜን ወሎ ዞን የመሬት መምሪያ ኃላፊ አቶ አዲሱ ሲሳይ በበኩላቸው የአራቱ ቀበሌዎች ወደ ከተማው መመለስ ያለቀለት ጉዳይ መሆኑን አውስተው የቀበሌዎቹ የመሬት ጉዳይ ሙሉ በሙሉ በከተማ አስተዳደሩ የሚመራ ሲሆን ሌሎች በከተማው መመራት የማይችሉ መዋቅሮች ምቹ ሁኔታ እስኪፈጠር በሀብሩ ወረዳ እየተመራ ይቀጥላል ብለዋል። አቶ አዲሱ አክለውም በቀበሌዎች የተጓደሉ አደረጃጀቶች ሁሉም ወረዳዎች በጋራ ተልዕኮ ወስደው መሟላት አለበትም ብለዋል። ሁሉም ስራዎች በአጭር ጊዜ ኮሚቴ ተዋቅሮ የቅድመ ዝግጅት ስራ ውጤታማነቱ እየተገመገመ መመራት እንዳለበትና ተጠያቂነት ያለው ተግባር እንደሆነ ታሳቢ በማድረግ አቶ አዲሱ አሳስበዋል። የመርሳ ከተማና የሀብሩ ወረዳ አመራሮች፣ በቀበሌዎች የሚሰሩ አመራሮችና ባለሙያዎች እንዲሁም ሌሎች የስራ ግንኙነት ያላቸው የመንግስት አካላት በምክክር መድረኩ ተገኝተዋል። የቻናላችን ቤተሰቦችና ተከታታዮች ከመርሳ ከተማ ኮሙኒኬሽን የቀረቡላችሁ ሰሞነኛ ዜናዎች የተከታተላችሁትን ይመስላሉ። በቀጣይ በሌሎች ፕሮግራሞች እስከምንገናኝ መልካሙን ሁሉ እየተመኘን ዝግጅታችን በዚህ ተጠናቋል። ቸር ሰንብቱ።